ራበኝ እንጂ ራሱ ያለቅሳል እንጂ ሆዴ ያለቅስ ማን ይሰጠኛል? ጥቅልል ብዬ ተኝቼ ራበኝ ቢጨንቀኝ ዝም ብዬ ቁጭ አልኩ። ውሃ ጠጣሁ ይተወኛል። ደህና አደሩ የእኔ እናት? ደህና አድረዋል? እስኪ ቁጭ በሉ የእኔ እናት፣ ቁጭ ብሎ ያወሩኝ። ዝም ብዬ ነው የምቀመጠው። ደክሞኝ ነው እንጂ አሁን ታዲያ መጥቼ። የእኔ እናት ደህና ነዎት? ደህና ነኝ እንጂ ደክሞኝ ነው። የሚያግዘውት ሰው የለም የእኔ እናት? የለም። ልጅ አልወለዱም? አልቀውብኛል። ብቻውን ነው አሁን የሚኖሩት? ብቻዬን ነው። ሀገር ነው የሚረዳኝ። ሀገር ነው የሚረዳኝ። ምንም ይረዳኝ። በመንገድ እዚህ ይችላል እቀመጣለሁ። ሐኪም ዶቄት ሳመጣም ተወፍቶ ባባትን ሆኖ ትቀመጥ ይጋግሩልኛል። ወሬ እንጂ የሚረዳኝ የለም። ልጅ የለኝ፣ ወገን የለኝ። ሀገሩ እርቀ ሰላሙን ያወርድ። አሜን። እርቀ ሰላሙን ያወርድ። አሜን። እውነት እንዴት አጥፍ እያለቀሱ እንዲሁ ሁኜ እያለቀሱ በሽታ ያለ እርቀ ሰላሙን ያወርድ። አሜን። እነዚህም ወገናችን ናቸው፣ ልጆቻችን ናቸው። አሜን። እርቀ ሰላሙን ያወርድ። አሜን። የቤትን ነገር ለምኜ በልቼ የቤት ኪራይ ከፍዬ ነው የኔ እናት። ገብረ መስቀል የሚባለው እንደም ይመርቁኝ የኔ እናት፣ ጸሎት ያድርጉልኝ። እሺ። እኔም አንዱ ልጅዎት ነኝ። እሺ። ተግዚአብሔር ተቅድስት አይቴማ ጋር ተዲት ማርያም ጋር ተቸሩ መድኃኒዓለም ጋር የኔ እናት 10,000 ብር ናት። እሱን የላከልዎት ገብረ መስቀል ይመርቁኝ የኔ እናት ብሎ እናቴ ምን ሊሆኑ በመቤቴ በማምላክ ሁላችሁም ነው። እሱም ብቻ ሰጠኝን ብቻ እናንተ ብታስታውሱ ነው እኮ ሁሉንም ነው። አንተንም ድንግል ማርያም፣ አንተንም ቅድስት አይቴማ፣ ተክለ ሃይማኖት፣ ዲት ማርያም፣ ጅወን ማርያም አቅፎ ገድፎ ይጠብቃችሁ። አሜን። እሱ ይጠብቃችሁ። አሜን። የኔ እናት እርቀ ሰላሙን ያውርድልኝ። አሜን። አንተም ተብሎ ለመገናኘት ያብቃ። እንደዚህ ለመገናኘት ያብቃል። አሜን። ኢትዮጵያን ይማርልን። አሜን። ኢትዮጵያን ይማርልን። አሜን። የኔ እናት ኢትዮጵያ ምርት ታመርታለች፣ ሰሊጥ ታመርታለች፣ እህል ታመርታለች፣ ጤፍ ታመርታለች ትባላለች እንጂ እንዲህ ያለ ቀውስ ነገር የለም። አሁንም እርቀ ሰላሙን ያወርድልን። አሜን። የኔ እናት እርቀ ሰላሙን ያወርድልን። አሜን። ተክለ ሃይማኖት ዘብራር እናቴ ቅድስት አይቴማ ተክለ ሃይማኖት ቸሩ መድኃኒዓለም ባለ እግዚአብሔር ይመርቀው። አሜን። ውሎ ይግባል። ከልጆቹ ጋር የልጅ አባት ያርግል። አሜን። ከዘመዶቹ ጋር ያርግል። አሜን። እንቅፋት አይምጣ። አሜን። እንደኔ ያለች እናት አለች ደግሞ እድሜ ለማኝ ትሆን። አሜን። የኔ እናት አንድ ሰው ግን እሱ ደማድ እናንተ ጭምር ተሱ ተቀብላችሁ እኮ እኔን አይረዳችሁ ተኪሳችሁ አጣችሁት ማለት ነው። እንግዲህ እያልኩኝ የባለ እግዚአብሔር ምን ነግረዋለሁ፣ ለምቀመጠው ለዚህ ምን ነግረዋለሁ፣ ይሰማኛልና ተክለ ሃይማኖት ብዬ ማለት ነው። እሺ። አሜን። ዲት ማርያም ተማሪ አሜን። ጤናውን እንቅፋት አይደለም። አሜን። አሜን። በሄደበት በተቀመጠበት ጥላ ገደባይ አሜን። እናየ ወሎልኝ ይክራል። አሜን። ቡና በጠጣ እንጀራ ገዝቼ በበላው እመርቀው ገብረ መስቀል እመርቀው። እሺ። በመስቀል በአንገቴ ላይ አለሁና አረሳው አይረታኝ። እሺ። እናት ለምንድን ነው የሚያለቅሱት? ልጅ ገና አገኘሁ። ልጅ ያደብኝ። ለምንድን ነው የሚያለቅሱት? እንዲያለቅሱ እኮ አይደለም፣ ደስ እንዲለዎት ነው የምፈልገው እኮ። በቃ እሱ ነው የምፈልገው። ዛሬ ማታ አርባኝ ነበር ምግብ አሁን እዚህ ስቀመጥ ተረሽ ቢሉ ራቤ ተቆር። አሁን ባገኝ ደግሞ ጠገብኩኝ። እናት ማታ ጥቅልል ብዬ ተኝቼ ራበኝ።
ሊጨንቀኝ ዝም ብዬ ቁጭ አልኩ። ውሃ ጠጣሁ ይተወኛል። ሰው አለመኖሪያ የምነግረው አጥቼ ማዋየው አጥቼ እናቴ እና አሁን እኮ በቃ ብር አመጣሁልዎት አይደል? ደግሞ እየመጣ ጠይቀውታል። ቢኖረኝ ዘመድ ቢኖረኝ ከፈከኝ ነበር። በቃ እናት ጾሞት እንዳደሩ እስካሁን አልበሉም አይደል? የኔ እናት አሁን ገዝተው ይብሉሽ። በቃ ገዝተው ይብሉሽ የኔ እናት። በላ አሁንማ ወዴ በበላ ቡና ይተንተል ይታል እንዲሁ እግዚአብሔር ሰምቶኛል። ለሊት የትኛው እንዳለቀሰ አልቅሰው ነው ማታ አላለቅስም ማለት ደስታው ነው የሚያስለቅሰኝ። ማታ ሲያለቅሱ ነው ያደሩ። አላለቅስም ራበኝ እንጂ ራሱ ያለቅሳል እንጂ ሆዴ ያለቅስ ማን ይሰጠኛል? ዛሬ በዘበነው እሺ ዋናው አገር ሰላም ማለት አሜን። የጠፍተኝ የተሰራው ለውጥ ይምጣ። አሜን።